Well, ስም ለእኔ ትነግራለች። አንድ ስም ብቻ የደቀ መዛሙርት ስም አንድ። ኦኬ የደቀ መዛሙርት ስም ቀራጩ ማቴዎስ። ሶስተኛ ስምዖን አንድ ብቻ አንድ ብቻ። ዘብዴዎስ አባት ነው። ዘብዴዎስ አባት ነው። የሁለት ደቀ መዛሙርት አባት ነው እንጂ ደቀ መዝሙር አይደለም። ቶማስ ትክክል። ቶማስ ቀጥሎ ስም ቀጥሎ ፊልጶስ ፊልጶስ ዮሐንስ የዘብዴዎስ ልጅ ሁለት ናቸው። የዘብዴዎስ ልጆች ሁለት ናቸው። አንደኛው ዮሐንስ፣
ሁለተኛው ያዕቆብ። እሺ ሁለት ወንድማማች ሌላ አሉ። ማን ሌላ? እንድርያስ አንድ። ሁለተኛ ጴጥሮስ ስምዖን የተባለው ሁለተኛ ስሙ ጴጥሮስ። ቀጥሎ ይቻላል። ሌላ ጴጥሮስ ሌላ ይሁዳ ማን ነው? ይሁዳ ማን ነው? ጌታ ኢየሱስን አሳልፎ የሸጠ ማለት ነው። ሌላ ጴጥሮስ ሌላ የቀረ አለ ተብሏል። እንድርያስ ተብሏል። የያዕቆብ ልጅ ማን? ሌላው ቀናተኛ ቀናተኛው ማ? አዎ ቀናተኛ። ስለዚህ እንግዲህ ዋናው መልእክት በዚህ ክፍል ዋናው መልእክት ምንድን ነው? ዋናው መልእክት ቅድም የተነበበው ዋና መልእክት አለው። ምንድን ነው ዋናው የዚህ ክፍል ዋናው መልእክት በሽተኞችን መፈወስ ነው አይደለም? ዋናው ኢየሱስ ምን መፈወስ አይደለም? ዋናው ኦኬ የእግዚአብሔርን መንግስት መስበክ፣ የእግዚአብሔርን መንግስት ማስፋፋት ዋናው መልእክት። ዛሬ ፈውስ አይደለም፣ በሽተኞችን ለምጻም ለምጻም መፈወስ አይደለም፣ የተራቡትን መመገብ አይደለም። ዋናው ጌታ ኢየሱስ የመጣበት ትልቁ ዓላማ ምንድን ነው? የእግዚአብሔርን መንግስት መስበክ፣ የእግዚአብሔርን መንግስት ማስፋፋት። ጌታ ኢየሱስ ከአባቱ ጋር ሲመጣ የተቀበለው ትልቁ ስራ መርሳት አይቻልም። ትልቁ ስራ እዚህ ምድር ሲመጣ ትልቁ ስራ የእግዚአብሔርን መንግስት መስራት፣ ሰዎች ወደ እግዚአብሔር መንግስት እንዲገቡ ማድረግ። ዛሬ ብዙ ሰዎች ረስቷል። የእግዚአብሔር ትልቁ ሀሳብ ፈውስ ይመስላቸው አይደለም። ሰዎችን መመገብ ይመስላል አይደለም። መፈወስ
አይደለም። ይህ ክፍል የሚነግረን ጌታ ኢየሱስ ለ12 ደቀ መዛሙርት ስልጣን ሰጣቸው። ምን? አንደኛ ስልጣን፣ አንደኛ አንድ ሂዱ አጋንንትን አውጡ። ትክክል ነው። ሁሌ አጋንንትን ፍለጋ ጌታ ኢየሱስ አልሄድም። ሲያገለግል ጌታ ሲያገለግል አጋንንት ካሉ ውጡ ይላል። ጌታ በስልጣን ያዘ። አጋንንትን አውጡ። በሽተኞችን ፈውሱ። ትክክል ነው። ሙታንን አስነሱ። መንግስተ ሰማያት መጥታለች ብላችሁ ስበኩ። መንግስተ ሰማያት መጥታለች ብላችሁ ስበኩ። ትልቁ አገልግሎት ጌታ የመጣ ዛሬ መረሳት አይቻልም። ትልቅ ጌታ እዚህ ምድር በነበረበት ጊዜ ብዙ ሰዎችን ፈውሷል። ለምጻሞችን አንጽቷል። ሙታንን አስነስቷል። ግን ዋና መልእክት አይደለም። ዋና መልእክት ወንጌልን ስንሰብክ ሰዎች ወደ ጌታ እንዲመጡ ግልጽ መልእክት ያስፈልጋል። አዳዲስ ቦታ ሲኬድ ጌታ ኢየሱስ ለሰዎች እንዲታይ ሰዎች በትኩረት ወንጌልን ማዳመጥ መቻል አለበት። ስለዚህ ፈውስ ሲደረግ ሰዎች ጌታ ኢየሱስን ለመቀበል ቀላል ነው። ትክክል። ኢየሱስ ያድናል ይላል። ልክ ነው። ግን ሁል ጊዜ ፈውስ ሊመጣ አይችልም። ወንጌል ዋና መልእክት ሰዎች ወንጌል ሲሰሙ ከበሽታ ነፃ ይወጣል። ምሳሌ እኔ ከተለያየ በሽታ በጌታ ኢየሱስ በመጸለይ ብቻ ነፃ ወጥቻለሁ። አሜን። ነፃ በእርኩሳት መናፍስት ስር ነበር እኔ። ጌታ ኢየሱስ ከርኩሳት መናፍስት ነፃ አውጥ። ሃሌሉያ አሜን። ስለዚህ ዛሬ ሰዎች ወንጌልን ሲሰሙ ነፃ ይወጣል። አጋንንት ወንጌል ሲሰበክ ከሰዎች ውስጥ ይወጣል። ወንጌል ብቻ ሲሰበክ የሚገርም ነው። ወንጌል ብቻ ብዙ ጊዜ እኔ ገጠር አይቻልም። ወንጌል ሲሰበክ እየጮሁ ከሰዎች ውስጥ ሲወጡ ማርቆስ ምዕራፍ 5 ጌታ ኢየሱስ አንድ ሰው ፍለጋ መጣ። ያ
6,000 አጋንንት ማለት ነው። ብዙ ነን። ስሜ ሌጌዎን ይባላል። ሌጌዎን በላቲን ቋንቋ ሌጌዎን ማለት 6,000 ማለት እዛ ሰው ውስጥ 6,000 አጋንንት በውስጡ ነበሩ። ጌታ ኢየሱስ ሲመጣ አዩ፣ መጥተው ሰገዱ። ሃሌሉያ! ጌታ ኢየሱስ እግዚአብሔር ነው። ስለዚህ አጋንንቶች ጌታ ኢየሱስን ሲያዩ መጥተው ሰገዱ። እባክህ ልመና። ያ ሰው በአጋንንት ቁጥጥር ስር ነበር፣ ራቁቱን ነበር። ማንም እሱ ባለበት አካባቢ ማለፍ አይችልም። መከላከያም አይችልም። ማንም ይላል፣ ማንም ንጉሥ አይችልም። ማንም ሰንሰለት ይበጣጥሳል። በአጋንንቱ ጉልበት ብረት ይሰባል። ማንም አይችለውም ነበር። ግን ጌታ ኢየሱስ አንድ ቀን መጣ። በሩቅ አየሁ፣ መጥተው ሰማያት ሰገዱ። ሃሌሉያ! ስለዚህ የዚህ ክፍል ዋና መልእክት ሰዎች መጀመሪያ ወንጌልን መስማት አለ። ወንጌል ሰውን ነፃ ያወጣል። እኔ ብዙ ጊዜ እንቅልፍ አልነበረኝ። ብዙ ጊዜ አጋንንቶች ያስቸግሩኝ ነበር። ልክ አንድ ወንጌላዊ እኔ ያለሁበት ከተማ እኔ የእሷ እናት አብረን ነው ያደግነው። ዱከም ታውቃለህ፣ እዛ ብዙ ችግር ነበር። ሰምተሻል? ብዙ እርኩሳን መናፍስት በጣም ልክ 14 ዓመት እኔ ስደርስ ወንጌል ሰማሁ። ሃሌሉያ! ወንጌል ስሰማ ወዲያው እኔ ተርቦት ቀጥሎ ጓደኞቼ እኔ መቃወም ጀመሩ። እኔ እኮ በጌታ ኢየሱስ ነው የማምነው አልኳቸው። እነርሱ አይደለም ኢየሱስ ብቻ አሉ። ሌላ ስም ያስፈልጋል አሉ። ተጨማሪ መጽሐፍ ቅዱስ ተጨማሪ ሌላ ሰው ያስፈልጋል አላለ። ጌታ ኢየሱስ ብቻ ያድናል። መዳን በጌታ በኢየሱስ ብቻ ነው። ጽድቅ ሰው የሚሰራው አይደለም። ጽድቅ ሰው መስራት አይችልም። ጽድቅ
እግዚአብሔር በነፃ ለሰው የሚሰጠው ነው። በነፃ ክፍያ የለውም። እንደ ቤት ኪራይ ክፈሉ ማንም ማለት አይችልም። ነፃ ስጦታ ነው። ዛሬ ሰዎች ጽድቅ የተለያየ ስራ የሞታ ይሄዳል። ግን ጽድቅ እግዚአብሔር በጌታ በኢየሱስ ክርስቶስ ብቻ ለሰው የሚሰጠው ነው። አሜን። ነፃ ስጦታ ነፃ። እዚህ ለምሳሌ መኪና ውስጥ ገባችሁ። አንድ ሰው ከፈለ ብር፣ ተጨማሪ መክፈል ይቻላል። በቃ ብር ተከፍሏል። ዛሬ ሰዎች የተከፈለ ነገር ዳግመኛ ለመክፈል መሞከር አይቻልም። አንድ ጊዜ እግዚአብሔር በጌታ በኢየሱስ ክፍያ ጨርሷል። አሁን ጌታን ተቀብሎ መዳን ብቻ ነው። አሜን። ጽድቅ እግዚአብሔር ለሰው የሚሰጠው እንጂ ሰው የሚሰራው አይደለም። ሰው ጽድቅን መስራት አይችልም። የግድ መታወቅ አለበት። ጽድቅን ማንም ሰው ሊሰራ አይችልም። ነፃ ስጦታ ነው። ስለዚህ ነው ጌታ ኢየሱስ ይጣራል። ኑ ወደ እኔ ኑ ይላል። ማቴዎስ ምዕራፍ 11 ቁጥር 18 ጀምሮ ኑ ቀንበሬን ተሸከሙ፣ እኔ ከፍያለሁ። አሁን ከእናንተ የሚጠበቅ ምንም ነፃ ነው። ስለዚህ ዛሬ ብዙ ሰዎች ጽድቅን ለመስራት እኔም ድሮ ከ14 ዓመት በፊት ጽድቅ ለመስራት እስከ 11 ሰዓት ድረስ ብዙ ዳግሜያለሁ። ጓደኞቼ ግን አንድ ቀን ጌታ መልእክተኛ ላክ መጣ፣ ወንጌል ሰበከ። ለአስር ወጣቶች ሰበከ። እኔ ወዲያው ጌታን ተቀበልኩ። ሃሌሉያ! ነፃ ወጣው ከርኩሳን መናፍስት አገዛዝ ነፃ ወጣው። ዛሬ ሰዎች ነፃ መውጣት የሚችሉ በጌታ በኢየሱስ ብቻ እና ብቻ ነው። ሌላ ተጨማሪ ስራ አያስፈልግም። በቃ ጌታ ሲሰቀል ተፈጸመ አለ።
ተፈጸመ ተፈጸመ ወይም ተፈጸመ አለ ጌታ። በቃ ከዛሬ ጀምሮ መዳን በእኔ ብቻ ነው አለ። አምላክ ሰው ሆኖ መጣ። ድንቅ ነው፣ ድንቅ ነው። አምላክ ሰው ሆኖ መጥቶ በዚህ ምድር ተመላለሰ ከሰው ጋር። አይሁዶች ጌታ ኢየሱስን መክሰስ አልቻሉም። እኛ አንተን መክሰስ አንችልም። ዮሐንስ ወንጌል ምዕራፍ 8 ግን አንተ ሰው ሆነ እንዴት አምላክ መሆን ቻልክ? ጥያቄ። አንተ ሰው ብቻ ነህ አሉት። ጌታ ኢየሱስ ከዛሬ ጀምሮ እወቁ አላቸው። አብርሃም ሳይወለድ በፊት እኔ ነበር። አሁን ድንጋይ አነሱ። እንዴት? ጥያቄ። እንዴት አንተ ሰው ነህ? እንዴት ድንጋይ አነሱ? ስለዚህ ዛሬ ሰው ለመዳን በጌታ ኢየሱስ ማመን የግድ ነው። እግዚአብሔር አንድ ነው፣ ግን አምላክ አንድ ነው፣ ግን ሶስት አካላት አሉ። ይህ መጽሐፍ ቅዱስ የሚናገረው የግድ ነው። እግዚአብሔር አንድ ነው፣ ግን ሶስት አካላት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ አንድ አምላክ። በአንድ አምላክ ማመን። ቀጥሎ ጌታ ኢየሱስ ለእኛ ዋጋ መክፈሉ መቀበል። የእኛ ጽድቅ ጌታ ኢየሱስን መልበስ ነው። እግዚአብሔር ፊት ስንቀርብ እግዚአብሔር የሚያይ ጌታ ኢየሱስን ለብሷል። ጌታ ኢየሱስን ሳይለብስ የቆመ መዳን አይችልም። ጽድቅ እግዚአብሔር ብቻ የሚሰጠው እንዳትረሱ። ጽድቅ ከእግዚአብሔር ብቻ የሚገኝ ነው። ሌላ ቦታ ወይም